የጎን መንገድ ተይስላት እንደፈራሁት ዳሸርቦ ገደላት ያለው የሀገሬ ሰው ይሄንን ነው እንግዲህ ገደላማው ደንገዱን ጠመዝማዛውን እየተጓዝነው እንገኛለን። ወደ ሀረር ጉዞ ጀምረናል ከድሬዳዋ ተነስተን። ይህ የደንገጎ መንገድ ላይ ነን። ቢሸና ለማያ ተብሎ የተዘፈነለት ነው። እዛ ድረስ እኮ ነው አይሹ በጣም ሶስት ሙዚየም ናቸው። እንግዲህ አሁን እስካሁን አልመጡም፣ ይገባሉ። ሀረሪ ባህላዊ ቤት እሺ ከፈትልናል አይደል? አዎ ትመጣለች ነው ደውላለች። እሺ ማኑስክሪፕት ሙዚየም እዚህ ጋር ነው። ይሄ የስብሰባ አዳራሽ ማኑስክሪፕት ሙዚየም፣ ይሄ የስብሰባ አዳራሽ፣ ይሄ የስፌት የስፌት የሀረሪ ባህላዊ ቤት የአለላ ስፌት ሙዚየም እዛ ጋር ነው። እሺ ወደ ላይ ወጣችሁ እስከዛ ድረስ አይታርጉት ሰገነት ላይ እንዳ ደውልልሽ። ራህን ሽቶሽ ነው የምትሸተው? እቺ አዎ ወይኔ ያው እንከፍል ዳከር ዲያስፖራ። ይሄ ደግሞ ኢንተርናሽናል የሚሰራው ስቴዲየማችን ነው ሀረር ላይ ማለት ነው። እዚህ ያለች ማርያም ወይ ሀረር ቤቶች ይገኛል። ለነስር ምናምን እዚህ ውስጥ አለ ተክል። አዎ የሀረር ሙዚየም ውስጥ ማለት ነው። ይገርማል። አረምናት ምንድነው? እቺ እሷ አረምናት የፍየል ጨው ትባላለች። ቅመሻት ጨው ነው የምትለው። ቅመሹን በጥሽና አዎ እኔ በረጫው ሌላ ነው የማውቀው። አይ የፍየል ጨው ናት እቺ ቅመሻት። ጂነራስ ነው ብንላት ለራስ ምታት እሺ ከወይራ ዘይት ጋራ ትንሽ ወቀት ብቻ ብቻ ታደርጊያለሽ። ከወይራ ዘይት ጋራ አናትሽ እቺኛው እንደዛው ማለት ነው። ይገርማል። ደስ ይላል በጣም ደስ አሁን እቺ የጥርስ ማለት ነው። ይሽል እንላለን። ምንድነው ስሟ? ያው ጥርስ ሲስተም ማለት ነው። በሳት ብቻ ሞቅ ይደረጋል። የሚያምሽ ቦታ ላይ ብቻ ያዝ። አሪፍ ነው በጣም ደስ ይላል። ለጆሮ የሚሆን ማለት ነው። ጆሮ ሲያምሽ ጠብታ ነው ረማት እቺ የምትያዩት ቅጠል እንግዲህ በሀረር ከተማ የምትገኝ ናት። ሀረር ሙዚየም ውስጥ አለች። በድሮ ጊዜ እናቶች ዲዮዶራንት አድርገው ጨቅጭቀው ይጠቀሙባት ነበር። ልክ እንደ ዲዮዶራንት በጣም ጠረኗ በጣም